ሰላም 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 ጀማ ሰላም አንዴ ጀማ እዚች ጋር ሞቅ ያለ ጭብጨባ ለማን ነው የምናደርገው? ለዚህ ድንቅ አጥቂ ጀማው፣ ለዚህ ድንቅ አጥቂ በቃውን በኋላ እናት የወለደችው ይሄ ልጅ ስለ 8 ቁጥር ምናምን የማል ሜዳ ተጫዋች ነው ምናምን ብለህ እንዳታወራ። በቃ አሁን ቪክቶሪያ ኬሬሽ ሌላ ስራ ቢፈልግ ምን ይመስላችኋል ጀማው? እውነት ነው የምላችሁ ለጥቂት ጊዜ እኮ ነው ይሄ ልጅ ማለት ነው ድል ሊሰጠው ይገባል። እንዴ ተመልከት ቡድናችንን ደግሞ 3-0 ማን ልጥፍ በቃ ስላቪያን ብራ ማለኛ ብርቅ አይደለም እንዴ ምን ቀውጥበት ምናምን እኮ ውጤት ሆኖ እኮ አይደለም ግን እንችላለን። በቃ የዘንድሮ ቲም ምን ያህል ቆራጥ እንደሆነ ለትልቁም ሆነ ለትንሹ በምን አይነት ጥንቃቄ ተዘጋጅቶ እንደመጣ ተመልከት። ዛሬም ክሊንሺት ይዘን ወጣ። በቃ እኔ ማለት ነው አሁን የኔ ቡድን ራሱ ሊደብረኝ ነው ለመሰለ ጎል አይገባብንም። ለምንድን ነው የማይገባብን? ጀማው ቶፕ ኦፍ በቃ ምን እላይ ሆነናል በቃ መሪዎቹ እኛ ሆነናል። አሁን ይኸውላችሁ 4 ተከታታይ ጨዋታ አድርገናል። 4 ቻምፒዮንስ ሊግ ላይ በቃ በአውሮፓ መድረክ እኮ የመጀመሪያ ዋንጫ የመብላት ግምት ለኛ ሲሰጠን አብዛኛው የቋጣሪ ክለብ ደጋፊዎች በቃ እንዴት ምናምን አሉ። ይሄው በቃ አታምኑም እንዴ? አሁን ራሱ ማን ነው ያሸነፈን? እኔ ጥያቄ ሼር ኮፕሊንግ አድርገና አድርስለት። በቃ እንችላለን። ምን አይነት ቲም ነው ያለኝ? ወይኔ አርሰናል እንደተለመደው ማለት ከሾት ኦን ታርጌት ጋር ተፎካክራ አሸንፋለች። አይ ቲንክ የሆነ የመጨረሻው ሰው የዲፍሌክሽን ምናምን ነገር የራያን ቆጥሮታል መሰለኝ። ኦን ታርጌት ማለት 3-1 አሸነፍን ማለት 3-1 አሸነፍን። አርቴታ ምን አይነት ቡድን ነው የገነባው? ማየት አስጠላኝ እኮ ትሬኒንግ ፉቴጅ እኮ ነው የሚመስለው። ምን አይነት ዶሚኔሽን ነው እንዴ? ምንድነው ቡድናችን አናየውም እንዴ? ይሆናል መጓጓት ምናምን የለም እኮ በቃ አንድ ከገባ አሁንማ ትንሽ ቆይቼ ማን በቃ ረፍዶ እንዲገባ ትንሽ አይቼ ረፍቶ እንዲገባ ማለት ምንድነው ቅስማቸውን ስብርብር የምታረገው? አርቴታ ቋጣሪያንስ የተለያየ ምክንያት ይፈልግልሃል። ጎሉን ቶ ኦን ታርጌት ማለት አርሰናል 4 ጨዋታ ተጫውቶ 4ቱንም በክሊንሺት ሆም አዌይ ፋር አዌይ ምናምን ለውጥ የለውም። አርቴታ ላይቭ ላይ ቮት ማድረግ እያሳየ ነው። ላይቭ ላይ ቮት እንዴት እንደሚደረግ ቁጭ ብለን እያሳየን ነው። የሊቨርፑልን ጨዋታ ደግሞ ላይቭ ስትሪም አደርጋለሁ በሁለቱም በኩል ላይቭ ገብቼ ማለት ነው። ስለዛ ላይቭ ከችበል እንዴት በቴሌብር ቮት ማድረግ እንደምትችል ያሳየዋል ማለት ነው። ዮ ቲክታክ 8ኛ ክሊንሺታችንን አስጠብቀናል። የዘንድሮ አርሰናል ስቲቨን ሴጋልን ነው እያስታወሰኛለሁ። መቼስ ታውቁታላችሁ 90s ላይ ፊልም የምታዩ ሰዎች ትዝ ይላችኋል አይደለ? አነጋጋሪ የነበረ ሙቪ ስታር ነው። ይሰነዘርበታል፣ አይደማ፣ አይመታ፣ በቃ እንዲህ ይቆላልፋቸው ነበረ። ትዝ ይላችኋል መቼስ ስቲቨን ሴጋልን። ወይ ፎቶውን ላስቀምጥላችሁ። በቃ የዘንድሮ አርሰናል ስቲቨን ሴጋል ኤፍሲ አርሰናል ነው 3-0 ያሸነፈው ስላቪያ ፕራግ። እንዴ ስላቪያ ፕራግ የቼክ ሪፐብሊክ ቲም እኮ አይመስልም። አንበረበረው እንዳላም አርሰናልን። ከዚህ በኋላ እኔ እንግሊዝ ላይ ዝም ብዬ እየተዟዟርኩ ተሸውጄ የለ እንዴ የቼክን ቲም ነው የማየው ከዚህ በኋላ። የቼክ ሊግ ምን ላይ ነው የሚተላለፈው? በለው አቦ ምለው ሳጣ ነው። ምን ላርግ ብላሽ ነው? አርሰናል እንደው ሊሸነፍ አልቻለም። ምን ላርግ ባይሆን በጨዋታው ልኮን እንጂ ጋብሪኤል ማጋሊሽ ግን በእውነት ሁሉም ቲም የሚያስፈልገው ተጫዋች ጋብሪኤል ማጋሊሽ ነው። አየው ታሪክ ለመስራት እንዴት እንደሚጋደል ያቺ ፔናልቲ እንዳትሰጥ እንዴት ጥረት ሲያደርግ ከካፒቴኑ በላይ ጥፋቱን ከሰራው ከቢን ዋይት በላይ እኮ ነው ሲከራከር የነበረው። ከሳሊባ ማዙሩ አልጭራሽም። ጋብሪኤል ማጋሊሽ በቃ ካፒቴን መሆን ያለበት ወሳኝ ሰው ማለት ጋብሪኤል ማጋሊሽ ነው በእውነት እንጂ። ለማንኛውም 3-0 ሆኖ ውጤት ስላቪያ ፕራግን አሸንፈዋል። ሚኬል ሜሪኖ 2 ጎሎችን ሲያገባ ቡካዮ ሳካ በፔናልቲ አስቆጥሮ 3-0 በሆነ ውጤት አሸንፈዋል ማለት ነው። ይመቻችሁ፣ መለሳለሁ። እሺ ዮኬሬሽን ለማደለ ሀቨርዝን ለማደለ ሜሪኖ አለ አባቢ የቁርጥ ቀን ልጅ አርሰናል የቁርጥ ቀን ልጅ ሁሌም አርሰናል ሲፈልገው በአጥቂ ቦታ ላይ አለው ነው የሚለው። በቃ 2 ጎሎችን ማስቆጠር ችሏል። ዛሬም እንግዲህ በሁሉም ውድድሮች በብሔራዊ ቡድን ጨምሮ 9ኛ ጎል ነው ማስቆጠር የቻለው። እጅግ ይገርማል። አርሰናል አጥቂ ባጣ ቁጥር አምናም ትዝ ይላችኋል ቋሚ ሆኖ የጀመረ ጎሎችን የሚያስቆጥረው ይሄ ተጫዋች ነው ሜሪኖ። አርሰናሎች 3-0 በሆነ ውጤት ባሸነፉበት ጨዋታ ኦን ታርጌት እንኳን አልተሞከረባቸውም። አሁን አስቀጥለውታል ማለት ነው። 9 ነው 8 ተከታታይ ጨዋታዎች እንግዲህ ምንም ጎል አልተቆጠረባቸውም። ያው
እንግዲህ ተስፋ እናድርግ አንድ ቀን ጎል ይቆጠርባችኋል ብለን ልክ እንደ ፔፕ ጋርዲዮላ። ለማንኛውም የአርሰናል ደጋፊዎች እንኳን ደስ አላችሁ። ያው ለምዳችሁታል። ለማንኛውም ሀሳባችሁን ስጡበት። አርሰናል 3 ስላቪያ ፕራግ 0 የተጫዋቾች ሬቲንግ ማለት ነው። እንደ ሁልጊዜውም ከበረኛ ነው የምንጀምረው። ራያ ንቀት ነው ወይ አልጋ ይዞ የማይገባው? እንዴት ነው ተመችቶት ይጮት ያለ አልጋ ለምንድን ነው ይዞ የማይገባው? ስላናደደኝ ማለት ነው 8 ከ10 ነው የምሰጠው። ከዛ በኋላ ሂንካፒ ጋር እንሄዳለን። ሂንካፒ ዛሬ የመጀመሪያ የሻምፒየንስ ሊግ ቋሚ ሆኖ የጀመረበት ጌም ነበር። በጣም ጽድት ያለ ጨዋታ ተናግሬ ነበር። ድሪብሉ፣ ክሮሱ፣ ሁሉም ነገሩ በጣም የሚችል ተጫዋች ነው። ገባችሁ አይደለ? ዛሬ ጽድት ያለ ጨዋታ ተመልክተናል። 8 ከ10 ማለት ነው። ጋብርኤል ኮርና እንዴት ነው ሳታገባ የምትወጣው? በጣም እያናደድከኝ ነው። ለምዶ ጎል ማታገቡ? ግን ያው ዛሬ ፔናልቲ ያገኘ ነው በሱ በኩል ነው። በጣም አስደስቶኛል። ሲከላከልም ስትሮንግ ነበር 8.5 ማለት። ሳሊባም በተመሳሳይ ወይ ተከላካያችን በጣም ስትሮንግ ነው ሁሌ 8 ከ10 ማለት። ቲምበር ወይኔ ቲምበር አረበዝ እንደ ቲምበር አይነት 3 ተጫዋች ቢኖረን ማለት ነው ዝም ብለን በየአመቱ ኳድራፕል ነው የምንበለው። በጣም ጤነኛ ያልሆነ ሰው ነው። እንዴት ነው የሚችለው? እንዴት ነው የምትችለው? 8.5 ማለት። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ኤሌፋንት ቤት ለእናንተ ጽድት ያለ ነገር ይዞላችሁ መጥቷል። እየገባችሁ ሬጂስተር ስታደርጉ ማለት ነው ዌልካም ቦነስ አለ እና ደግሞ በየቀኑ የካዚኖ 100% ቦነሶች አሉ። ከዚህም በተጨማሪ በየሳምንቱ 950 ብር የምታሸንፉበት በፕሪዲክተር እየገባችሁ ስትመድቡ ማለት ነው በነፃ 950 ብር የምታገኙበት ነገር አለ ማለት ነው። እየገባችሁ ኤሌፋንት ቤት ላይ ሬጂስተር። ወደ መሃል ስንሄድ ማለት ነው ኖርጋርድ ዛሬ ዲሰንት ጨዋታ ነው ይጫወተው። በቃ ምንም የማይል ጨዋታ ነው ይጫወተው። የተንቀሳቀሰ ነበረ፣ ፓስም ለማድረግ እየሞከረ ነበር። ኢንተርሴፕሽኗ አሪፍ ነበር ማለት ነው። አሪፍ ተጫውቷል። 7 ከ10 እንሰጠዋለን። ዴክላን ራይስ ዛሬ ኮርና ለምንድነው አሲስት ያላደረግከው? በጣም ነው ያናደድከኝ። ክሮስ አሲስት ማድረግ ነበረብህ። ለምንድነው የቀነስከው? እንደዚህ በጣም የሚያምር ጨዋታ ነው የተጫወተው ዴክላን ራይስ ራሱ ማለት 8 ከ10 እንሰጠዋለን። ከዛ ወደ መሃል እንሄዳለን። ኗኔሪ ገና 18 ዓመቱ ነው። ማን የሚያስተውቅ ጨዋታ ነው የሚጫወተው። በቃ ገና ልጅ እንደሆነ ያስተውቃል። ገባችሁ? ይጓጓል ለሚያደርጋቸው ነገሮች ምናምን። ውሳኔዎቹ ብዙም አይደሉም። 7.5 እንሰጠዋለን። ሳካ በጣም የሚያምር ጨዋታ ነበር ፈርስት ሃፍ ሲጫወት የነበረው ማለት። ሰከንድ ሃፍ ጥንቃቄ የሞላበት ጨዋታ ለመጫወት ነበር የሞከረው። በጣም የሚያምር ጨዋታ ነው እሱ። 8.5 እንሰጠዋለን ማለት ነው። ሜሪኖ 10 ከ10 ምንም ጥያቄ የለውም። ለመሰላችሁ ያለ ቦታ ሆኖ እየተጫወተ ያለው ይሱ ምን ማለት ነው? ቆይ እንደዚህ መጫወት ይቻላል? በጣም ነው የምትችለው። በስማ ማኖ ዘማች ማለት። ትሮሳርድ ጋር እንሄዳለን። ትሮሳርድ በጣም የሚያምር ጨዋታ ነው የተጫወተው ዛሬ። የእውነቴን ነው የምላችሁ። ሙቮች አሉ ትሮሳርድ በጣም ነው ደስ የሚለው። አሲስት ያደርጋል ደግሞ በጣም የሚያምር ጨዋታ ትሮሳርድ። ወደ አቋም እየተመለስክ ይመስለኛል። 8.5 እንሰጣለን። አሁንስ በጣም ነው ያስጠላኝ እውነት። እንዴ የድሮ ትርርባችን የት ሄደ? መሰዳደባችን፣ መተራረባችን የት ጠፋሽ? አያስጠላም? አሁን ኳስ ምንድን ነው አቦካችሁት? እንዲህ መች ነው አርሱ ብዬ የምሰራው? ለማንኛውም ቤተሰብ ጉርሻ ቤት ላይ ስትመዘገቡ 50 ብር ቦነስ እንደምታገኙ ታውቃላችሁ። እየገባችሁ ተጫወቱ። እንዲሁም የምትፈልጓቸውን ጨዋታዎች 15% ካሽባክ ታገኛላችሁ። ይሄ ያለው የት ነው? ጉርሻ ቤት ነው። ሁላችሁም የገባችሁ ተጫወቱ። አጥቂው ላይ ጥያቄ ይሄ ሰውዬ አላርፍ ብሏል። ሲጀምር በቃ የአርሰናል ቤትን በምቾት እያናጋ ያለ አንዱ ተጫዋች ሚኖር ሜሬኖ ነው። ያራዳ ልጅ ማለት ገና ለገናው ኬሬጅ ተጎዳ ተብሎ ቢገባ 2 ጎሎችን የመጀመሪያው ጎል አብሶ ኦፍሳይድ አጠባበቁ በቃ አረመኔ አጥቂ ሆኖ ቁጭ አለ። ያራዳ ልጅ መሀል ሜዳው በጣም ወረፋ በዝቶበታል። ወደ አጥቂዎቹ ነው መምጣት ያለበት ይሄ ሰውዬ ምንም ጥያቄ በሌለው መልኩ። ይሄ ለአርቴታ ዛሬ ከዚህ በፊት ብያቸዋል። ተጫዋቾች ሜዳ ውስጥ ነው የሚናገሩት። በግንባሩ ደግሞ የተናገረ ተጫዋች ይሄ ነው። ሌላኛ ያራዳ ልጅ አስረግጦ ደብዳቤውን ጽፎለታል። ከዚህ በኋላ አርቴታ ነው ይሄንን የሚቀበለው። እስቲ ዛሬ ስላቪያ ፕራጎች የሆነ ነገር ያርጉ ብሎ ፔናልቲ ቢያሰጥ ኡታና ጫጫታ ይቅር እንደውም ከልከለኗል አለ። ፔናልቲ ጥገና ያዝ ብለው 3-0 ይዞ ውጤቱን ይዞ ተመልሶ አርሰናል በየትኛውም ውድድር ያራዳ ልጅ ማለት ነው ጎል የሚያገባበት ክለብ ጠፍቷል። ምንም ጥያቄ በሌለው መልኩ ጎል የሚያገባበት ክለብ ጠፍቷል። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ። የፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንግ። አረ ምን አይነት ቲም ነው? አረ ምን አይነት ቲም ነው? ቤተሰብ እንዴ ማን ነው የሚያስቆመው ይሄንን ቲም? ፕሪሚየር ሊጉን እንደፈለገ እየሾፈረ ያለው ኃያሉ አርሰናል አውሮፓም ላይ የሚያቆመው ጠፍቷል። የሚያቆመው ይቅር ጎል የሚያገባበት ራሱ የለም እኮ። አረ ምን አይነት አስፈሪ ቲም ነው? አረ ምን አይነት አስፈሪ ነው? ሼር ኮፕሊንክ ሪፖስት አድርጉት ቤተሰብ። ሞቅ ይደረግ። አርሰናላውያን 3-4 ዋንጫ ነው ዘንድሮ ምን በለው። አውጣው 3 ስላቪያ ፕራግ 0 የተረዳናቸው 5 ነገሮች። የመጀመሪያው ቡካዮ ሳካ ጎል አስቆጥራለች። የመጀመሪያዎቹ 15 ደቂቃዎች ለኛ ይከብዱ ነበር። በደንብ ጫን ብለው ነበር የጮት የነበሩት። ፊዚካል ናቸው። ኳሱን ካገኙት ያገኙታል፣ ካላገኙት ደግሞ ያረጉሃል። ነገር ግን
በደንብ ከ20ኛው ደቂቃ በኋላ ምናምን ነገር ቡድናችን ተደጋጋሚ እየሞከረ ኮርና አገኘ። ከኮርና ፔናልቲ ያገኘ። ከፔናልቲ በኋላ ቡካዮ አስቆጠረች። ነገር ግን ቡካዮ የምናውቃት ቡካዮ ናት ወይ አቋሟ ልክ ነው ወይ ብለን ስናስብ 2-3 ጊዜ እንድናስብ ያደርገናል። እኔ ፉሊ ፊት ሆና ራሱ የተጫወተች ያለ አይመስለኝም። ይሄን ጨዋታ ራሱ 90 ደቂቃ መጨረሷ ልክ ነው ብዬ አላስብም። ዛሬ ቦጂ ነው የሚባለው ሌፍት ባክ ራሱ ዝም ብሎ ስቦስ እየከተታት ነበር። ብቻ ግን ስቲል ጎል አስቆጥራ ነው ዛሬ የሚወጣችው። ሁለተኛ የተረዳ ይሄ ሰውዬ 6 ቁጥር ያደረገው ሰውዬ የመጨረሻ የተበላሸ አይነት አሰልጣኝ የነበረ ሰው ነው። ምን አይነት ፊኒሺንግ ነው ያለው? ምን አይነት ፊኒሺንግ ነው ያለው ስለ የመጀመሪያው ጎል ማለት ነው 9 ቁጥር ሲያገባ እንኳን ፊኒሽ ሲያደርገው ሊኮራበት የሚገባ አይነት ፊኒሺንግ ነው ያደረገው። በስርዓት ቀለል አድርጎ አስመስሎ እንጂ የሚገርም ኳስ ነበር ያስቆጠረው። ሁለተኛው ጎል እንግዲህ ቦታ አዌርነሱ እንግዲህ ፖዚሽኒንጉ ልክ ስለነበር የበረኛው ጥፋት ጠቅሞ 2 ጎል አስቆጥሮ ወጥቷል። እንግዲህ በየጨዋታው ሜሪኖ 9 ቁጥር ላይ ካየነው ጎል አስቆጥሮ እየወጣ ነው። አናዘር ጸድ የሆነ ፐርፎርማንስ ከምናስበው በላይ ለቡድናችን ጠቃሚ ተጫዋች የተረዳነው። ሶስተኛ ነገር ማክሲ እንግዲህ በሻምፒዮንስ ሊግ ታሪክ በ15 ቀንና 315 ዓመትና 308 ቀን ወጣቷ ተጫዋች ሆናለች። እንግዲህ ዛሬ አርቴታ ያስገባታል። ከዛ ጅብ ከሆነ ሰውዬ ጋር እንዳትጎዳ ራሱ ፈርቼ ነበር። ነገር ግን እድሉን ሰጥቷታል። ታሪክም ሰርታለች። ዛለጮች ደስ ብሎኛል። ብዙ ባናያትም የተረዳነው አራተኛ ነገር ያው አርሰናል ላይ ጎል ማግባት የማይሆን ነገር ነው። 95ኛው ደቂቃ ላይ እንዴት ይሞከረባቸዋል? እንዴት እቺ ኳስ መጨረሻ ደቂቃ ላይ ትሞከራለች? አይደረግም እንደዚህ። ቅብጠት ነው ብቻ ፊትሳችን ዛሬ የሚገርም ነበር። ምንም አይነት አየር አልሰጧቸውም። የተሞከረ የተባለ ኳስ ራሱ ጋብሪኤል ተደርቦት ነው እንግዲህ ኳሱ ራያ ጋር ቀለል ብሎ የደረሰ የነበረው ስቲል ሙከራ ነው ተብሎ ታስቧል። አናዘር ክሊንሺት አናዘር ስቴላር ፐርፎርማንስ ፍሮም ወር ዲፌንስ ካፒም ጸድ ነበር የተረዳነው። አምስተኛ ነገር ደግሞ 10 ቁጥሮቻችን ራሳቸው መፈተሽ አለባቸው። ኗኔሪም አሪፍ አልነበረችም። ፈርስት ሃፍ ላይ ተቀየራ እስክትወጣ ድረስም አመርቂውን ነገር እያሳየች አልነበረም። የካርሊንግ ካፕ ጨዋታዎች ላይ ምናምን ነገር ጥሩ የሆነ ፐርፎርማንስ እያሳየች ነበረ። ኤዜም ቢሆን ከገባ በኋላ የተለየ ነገር አርጓል ብዬ አላስብም። ማንደና ፍቄት ታውቃላችሁ። አይ ሚስ ማይ ካፕቴን ብሮ ላይክ አለስማ እስከ ድረስ የኢንተርናሽናል ብሬክ አልፎ ማለት ነው መልሳ ሚድፊልዱ ላይ እስክትልበት ድረስ ነው ሌላ ፈቀኝ ማለት 3-0 አሸንፈናል። ቀጣይ ቆንጆ ኳስ እንመለከታለን። ፎሎ ኮፒ ሊንክ ሼር ያደረጋችሁ ይመቻችሁ። ስላቪያ ፕራሃ የተባለ ቲም አሸንፈ እዚህ ጋር ምንም ነገር ብትል ማንም ግድ የማይሰጠው ጉዳይ ነው ይመስለኝ አሁን ሳስበው። ምክንያቱም አርሰናል ይጥላል ተብሎ በቃ የማይጠበቅ ጨዋታ አለ አይደል? ለዚህ 100 ኦድ ቢሰጡት ይሻላል። አርሰናል ይሸነፋል ከሚሉ ለዚህ 100 ኦድ ይስጡት። ለአርሰናል 1 ኦድ ሰጥተው ማለት ነው። ባጭሩ ስነግር ማለት ነው በቃ የተጠበቀ ውጤት ነው። አንድ የተሸወድነው ነገር ቢኖር ይሄ ሰውዬ አጥቂ ነው ተብሎ አልነበረም የፈረመኝ ነበረው። ግን ልጁ ተሸውደናል። ልጁ ምን አይነት ስራ እየሰራ እንደሆነ አልገባኝም። ሴት ፒስ ካላገኛችሁት ኧረ በስመ አብ እንዴ! ወደዛ ዛሬ ኦን ታርጌት ተሞክሯል። ይሄው አንድ ኦን ታርጌት ማለት ነው። ቀጣይ 1 ጎል ይገባል ማለት ነው። ለዚህ በቃን እኮ ጋይስ እኮ አንድ ኦን ታርጌት ነው የተሞከረው ዛሬ ጋይስ። ያው 3-0 ማለት ነው። ግን ይሄ ያው ተስፋ ነው። ቀጣይ ይገባል ማለት ነው። አንድ ዛሬ ከተሞከረ ቀጣይ ደግሞ 2 ይሞከርና ከሁለት አንዱ ይገባል ማለት ነው። ሜሪኖ የሚባለው ደግሞ ምን አጥቂ ነው እንዲም በስማ ብቻ አረ ጉድ የፈላ ጀማው፣ አረ ጉድ የፈላ ይሄ ልጅ ማለት ነው ተጫዋች ማሳጣት ነው ያዘው። ሚካኤል ሜሪኖ የአርሰናል ቤት ተጫዋቾችን በተለይ ደግሞ የፊት መስመር አጥቂዎቻችንን ለማሳጣት ቆርጦ ተነስቷል። በቃ ከዚህ በፊት እንደምታውቁት የሰራውን ስራ ታውቃላችሁ። እንግዲህ የቡድናችን እኛ የመሃል ሜዳ ተጫዋች ብለን አመጣ ነው 8 ቁጥር ላይ ከዛው ሲቸግረን ፊት አደረግ ነው። ከዛው አጥቂውን እርፍ ይኸው ዛሬ የመሰለፍ እድል አገኘ። ተመልከት 2 ጎል ወስዶ ጥብስ። ጫውታው ገና አላለቀም። እኔ ግን ስለሱ ቪዲዮ ማወደስ ማሞገስ አለብኝ ብዬ ተንደርድሬ ነው ወደናንተ ከጭ እናንተ ምን ታረጉታላችሁ? ሼር ኮፒ ሊንክ ምናምን ታረጉና ለጀማው ይኸውላችሁ አክቲቪስት ሜሪኖን አደነቀው ብላችሁ አድርሱልኝ። ይሄ ሊደነቅ የሚገባው ተጫዋች ነው። አንተ 14 የግብ ተሳትፎ ጀማው ማን ያደርጋል ማለት እኔ ነኝ ያላጥቂ ማን አባቱ ነው እያደረገ ያለው እኮ ማንም እኮ በቃ አያደርግም እኮ ማን ድንቅ ተጫዋች ነው። በጣም ነው የሚችለው። እኔ ማለት ነው ይሄ ልጅ አርቴታ እድል እየሰጠው በቃ እኔ 9 ቁጥር ያጫውተው በቃ ከዚህ በኋላ አሁን እንደነ ኤፍኤ ካፕ ጋር ፕሪሚየር ሊግም ላይ ሞክረው እንጂ ሞክረው ምን ነው ይሄ ልጅ ሰንጠቅ ጉዳ አላወጣንም እንዴ? አውጥተውናል እኮ በቃ እንዴት አባቱ ነው የሚችለው ማን ትችላለህ ሜሪኖ ትችላለህ። በቃ እኔ ስፔን ብሔራዊ ቡድን ውስጥ እኮ እንደዛ ሄዶ አትሪክ እየሰራ ሲወጣ እኮ ምንድነው ጉዱ ላለው ይሄው በቃ ደም ውስጥ ገባ አጥቂነት
እንዴ ሳናስበው ሄነሪን በ8 ቁጥር በኩል እናገኘው ጉድ እኮ